ባህሪያተ ሥጋ የሚሰለጥኑባቸው 4 የሰውነታችን ቦታዎች አሉ። እነዚህ መክብበ ሕዋሳት የምንለው ራሳችን፣ ቀጥሎ ደረታችን፣ 3ኛ ሆድቃችን፣ 4ኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው። ስንት ናቸው ማለት ነው? ሰው ለስንት ይከፈላል? ለ4 ይከፈላል። ስለዚህ ጭንቅላቱን ስንመለከተው እሳት ነው። ምንድነው? እሳት ነው። በደንብ አድርጋችሁ ብትመለከቱት ልክ እንደ 7ቱ ሰማያት እግዚአብሔር አምላክ 7 ነገሮችን ሰው ፊት ላይ ያስቀምጧል። በኋላ በዝርዝር እናያቸዋለን። 2 አይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ ሲደመር ስንት ነው? 7 ነው። ስለዚህ ራሳችን እሳት ነው። እሳት ማለት ምንድነው? ብርሃን አለው። እሳት ምን አለው? ሙቀት አለው። የሰውም ልጅ በተመሳሳይ መልኩ ጭንቅላቱ ምንድነው? እሳት ነው። የእውቀት ብልሽታ፣ የእውቀት ብርሃን የሚወጣበት ነው። በተመሳሳይ መልኩ ንዴትም ቁጣም የሚመነጭበት ነው። ስለዚህ እሳት አድርጎታል። ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል። ጭንቅላታችን ሲከፈት ምንድነው? ኤሌክትሪክ ነው። ተመልከቱ፣ እንደ እሳት ነው። 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው። ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው። ምናችን? ጭንቅላታችን። ስለዚህ እሳት አድርጎታል። እሳት የሰለጠነበት ነው። ከ7ቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል። ምን ሾሞታል? ነፋስን። ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል? ጫን 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 ሲሉት መተንፈስ ይጀምራል ማለት ነው። ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው? ደረት ላይ ነው። እግዚአብሔር ስራው ይደንቃል። ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ? ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው? ታውቃላችሁ? ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል። እግዚአብሔር ግን በነፃ ኦክሲጅንን 65%፣ ካርበን ዳይኦክሳይድ 18%፣ ሃይድሮጅን 10%፣ ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ። ይሄ የሱ የስራውን ድንቅነትን ያመለክታል። በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል? ውሃ ይሰለጥናል። የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድነው? ውሃ ነው። ሆዴም ባርባር አለው ይላሉ እናቶቻችን። ይፈትን ልበ ወኩላያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ ሊቃውንት። ምን ይላሉ? ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ። 3 የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል። አንድ ኩላሊታችን ነው። ኩላሊታችን ዝም ብሎ እንትን አይደለም። እውቀት ይመነጭበታል፣ ምክር ይመነጭበታል። ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድነው የሚሆነው? ጢስ መጤስ ይጀምራል። ምክር የሚመነጭበት ኩላሊት ነው። ቀጥሎ ልቡና ያመላልሳል። እግዚአብሔር ልብ ላይ ጥበብን ሾሟል። ናላ ላይ ደግሞ ይሄ ናላ የምንለው ቦታ ላይ እውቀትን ሹሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን። ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው? የመሬት አካል ነው። መሬትን ላይ ይረግጣል፣ መሬት ላይ ይመላለሳል። ይሄ እንግዲህ ስርዓተ ፍጥረት ነው። እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት፣ ሰማያዊነትን ከምድራዊነት ጋር አዋህዶ አሰናስሎ በአርአያውና በአምሳሉ የፈጠረው የከበረው የሰው ልጅ በ7 ምህዋር የሚመላለስ ነው። እንደው መሬትን ሳነሳ አንድ ነገር ትዝ አለኝ። ዛሬ የሳይንሱ ዓለም ምን ይላል መሰላችሁ? ሰምታችሁ ታውቃላችሁ? ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ? በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት፣ በገጠር ያሉ ሰዎች እድሜያቸውም ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ
ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል። ኤሌክትሮን የሚባላለን በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው፣ ላፕቶፑ፣ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። ስለዚህ እስቲ እናንተ ራሳችሁ